አሁን የምገኘው ከእማማ ሽብሬ ቤታቸው መጥቼ ነው ያለሁት። በኢየሩሳሌም በነበረን ጉዞ በጣም ያዝናኑን፣ ያጽናኑን፣ ያስቁን፣ በጣም ያበረቱን ነበረ። መንገዱን ድካሙን ያስረሱን ነበር እና ዛሬ ልጠይቃቸው መጥቼ ነው። እንግዲህ ዛሬም ቀጥለዋል። በምንም አይነት እንጂ ቅመሽ አንቺ ቅመሽ እንዴ! እርሶስ እንካ ቅመስ ይሉታል እንዴ? ተበዛማ አይቀርም። ማማሽሬ ከውጭ ሰው እየጠበቀ ነው ይወጡ አሉኝ። ስንት ዓመቱ አሁን? ምን ያልኩት እድሜው ጠቅላላማ እኔ እንጃ አላውቀውም። 6 7 8 እና 7 አይሆን? ምንድነው 8 እና 7? 8 እና 7 ይሆናል። አንዴ ሞቴል የነበረችኝ እርጉዝ ነበርኩኝ። እሺ አቆራርጫቸው ሲሄድ 4 ብር ሰጡኝ። ማን? እርጉዝ ቆኝ። ማን ናቸው? ኃይለ ሥላሴ። እንዲህ ፊት ለፊት? አዎ። በመኪናቸው እንደዚህ ሲያልፍ ላቆራረጥ ስል አቆሙ መኪና። እርስዎ መንግስት ቢሆኑ በኢትዮጵያ የመጀመሪያ ስራዎት ተቀዳሚ ስራዎት ምን ይሆናል? ሰላም ጤና ይስጥልኝ ውድ የቋንቋ አይነሽ ሚዲያ ቤተሰቦች በመላው ዓለም ያላችሁ እንደምን አላችሁ? ዛሬ በድንገት የተጋበዝኩበት ቤት እጅግ ልዩ ቤት ነው። እናታችን በኢየሩሳሌም ባለፈው በ2017 ዓመተ ምህረት በኢየሩሳሌም ከነበሩ ተጓዦች ከ106 ተጓዦች በጣም የተለየ ትዝታ ያሳደሩብን እናት እማማ ሽብሬ እንደምን አሉ? እግዚአብሔር ይመስገን። ምን ነው ኢየሩሳሌም ላይ ብቻ ነው እንደ ጮክ የሚሉት? ዳገቱንና ቁልቁለቱን ምን እንደወጣው የትኛው ነው እንደማይረሳው? እዛ ወይ ባለንተኑ ባለ ታክሲ ባለ ታክሲ ይሄ ባየር ላይ ላጥ ብላ ሄደች። ወደ ገዳም አቤት እኔ መውደቄ ነው ብዬ ነበር። ታንወድቅ በጣም እማማ ሽብሬ በእውነት ደስ የሚል ቆይታ ነው። 16 ቀን ስንቆይ በ16 ቀን ውስጥ አንድ ቀን የቆየን አልመሰለም። በተለይ ከእርሶ ጋር ሆነ ያ ደግሞ ምግብ ሰሪው እተኛሁበት ድረስ እንትኑን የሚበላውን ይሄ ምንድነው? ሩዙ ነው ምንድነው ይሄ? እሺ እሱን አመጣ። ውሃ ያዘ፣ ለስላሳ ያዘ። አምጥቶ የናቸው እማማ ሽብሬ የሚባሉት የናቸው እያለ ይዞ ከተፋለ። ሚስቱም እሱ ማርያምን መለጥ ያለ ሼፍ ዚን እኮ ነው። ሚስቱም አለች ከኛ ጋር አብሮ ነበር። ይሄ አብሮ ሚስቱንም ይዞ መጥታለ። ምን ሆነ ነው እንዴ? አንቱማ ጭግና ነው መጠየቅ ግድ አለበት ብሎለ ይዞ ከተፋለ። ከዚህ ስንሄድ ገና መንገድ ላይ አውቶቡስ ላይ እያለን ወደ ኢየሩሳሌም እየሄድን ስልክ ያወሩ ነበር እና ከዚህ ነው የተደወለው። ከዚህ ተደውለው ምን ነበረ ሲሉ የነበረው? በቃ እንግዲህ ሊፈርስ ነው ብለዋቸው ነው ቤቱ ፈረሰ ወይ ስላት፣ ኧረ አልፈረሰም ዝም ብለሽ ጠልይ ያለች። 7 ወር ተቀመጥን እኮ። ከዛ በኋላ ማርያምን እሷማ ጉቦ ሰጥታ ነው የመጣችው እያሉ ጉቦ ሰጥታ ነው እንዴ? የኔ ያህል ዘመን እንዴ? የሁሉም ፈርሶ የሷ ብቻ። የኔ ደግሞ ልክ ወንዝ አፋፍ ላይ ወንዙ ጋር። በጣም ይገርማል። በመጀመሪያ መፍረስ የሚገባው ሁሉም ሰው መኪና ውስጥ እየሄደ እርስዎ ብቻውን ጮክ ብለው ያወራሉ። አልፈረሰም ይፍረስ፣ እኔ የማይፈርስበት ቦታ መጥቻለሁ ሲሉ እማማ ሽብሬ ሊጠፉ ነው። ከዚህ በኋላ በዓይነ ቁራኛ መታየት አለባቸው። አልመለስም አሉ እንጂ አልመለስም። የኔ እኮ ጥጋብ አይደለም። ግን ፈረሰ ቤቱ። አዎ ከ7 ወር በኋላ ፈረሰ። ከ7 ወር በኋላ ተምሽቱ 4 ሰዓት ደውሎ ከየት ነው እለዋለሁ። ተክፍለ ከተማ። ምን ፈልገ ነው በዚህ ጨለማ? ነገ አታገኘኝም። ነገ ቤኩን ተከራይተው ውልቅ እንድትለዋል።
የታለ ብሩ የታለ መከራየው የታለ ማርያም ስለው አይ ነገ ታላፈረስ ተስራ ያባርሩኛል። ስለዚህ ከስራ ከምትባረር ናና ፍርሰው አልኩት። መጣ ጠዋት ካደ ወይ ጉድ ስማ። እመቤታችን የተገነዘችበት እመቤታችን የተቀበረችበት የተገነዘችበት ጽርሐ ጽዮን የተቀበረችበት ጌቴሴማኒ ሲያዩ ቆመናል። እዛ ሲቆሙ ምን ተሰማዎት? አላወቅኩትም። እንደው ምድር ሰማው ቀልጦብኛል። ፈረንጆቹ ደግሞ አላሰማሉ። እኛ እንቀድማለን፣ እነሱ ቀድማሉ። የእሷ ስራ ነው። አልወጣም ብሎ ነበር። እንደውም የእመቤታችን በኋላ ነው የምወጣው። በኋላ የተቀበረችበት ጌቴሴማኒ ልክ የእሷን መቃብር ቦታ እንደ ልጇ መቃብር ባዶ ነው እና እዛ ላይ እንዲህ ብለው ረጅም ሰዓት ቆይተው እማማ ሽብሬ በጆሮት መጥቼ እማማ ሽብሬ ከውጭ ሰው እየጠበቀ ነው ይወጡ አሉኝ። ምን ነበር ያኔ የተሰማሁት? በጣም ነው እኔ ደስ ያለኝ። መስማ የዛን ጊዜ ተሰው እኩል አደረጉኝ ልጆቼ፣ ተሰው እኩል አደረጉኝ በእውነት። ከዛ ደግሞ የጌታን መከራ የምናስብበት የጌታን መከራ የምናስብበት 14ቱ ፍኖተ መስቀል 14ቱ ምዕራፎች ያሉበት ከሊቶስጥራ እስከ ቀራኒዮ እስከ ጎልጎታ ድረስ ጌታ መከራ ያየበትን ስናይ ደግሞ ኪርያላይሶ ስንሄድ ደግሞ ስንል እያልን ስንሄድ ሰው ደግሞ በቃ የሉ ወይ ኪርያላይሶ ወይ እዛ ላይ እሱ ታናሽ ሆኖ እነሱ ታላቅ ሆኖ ይሰቅሉት። እሺ አላቸው። ቢሰቅሉትም ቢገርፉትም ቢዘለዝሉትም እሺ አላቸው። አሁን እንደሱ አይነት አምላክ የት ይገኛል? እኔ በልጥ ነው እንጂ የምለው በስድቡ ቢሆን በምኑ ቢሆን በመራመዱ ቢሆን እኔ እበልጣለሁ እላለሁ እንጂ አሁን እንደሱ እንካችሁ ሞቱኝ እያለ የሚል ሰው አለ በምድር ዓለሙ ላይ? ከዛ የተሰቀለበት ቀራኒዮ ሄደው ደግሞ ቆንኩ። እዛ ላይ ደግሞ የተለየ ስሜት ተሰማው። በጣም ምን አሉ? በጣም ማነው ሰው እንደዚህ ምን ያህል ትዕግስት ቢኖር እንደሱ የሚሆን ሰው የለም። ከዛ የሞተ የተቀበረበት በተቀበረ ወይም በሞተ በሶስተኛው ቀን ድል አድርጎ መቃብሩን ባዶ አድርጎ በራሱ ኃይል በራሱ ስልጣን የተነሳበት ጎልጎታ ደግሞ አንዳንድ ሰው ብቻ እየገባን እንዳስሰው ነበረ ባዶውን መቃብር። እዛ ላይስ ምን አሉ? እንደው ትዝ ይለውታል ያሉትን ነገር? እኔ እንጃ። እንደው ያን ጊዜ ልቤን ተሰውሯል። እነሱ ብቻ እንደው አለቃ መሆናቸው ነው እኔ ልቤን የሚነሳው እና ኃይለ አጋንንቶች። እስኪ እማማ ሽብሬ እስኪ እንደው ወደ ልጅነቱ እንሂድ። እስኪ ከኢየሩሳሌም እንውጣና ወደ ልጅነቱ እማማ ሽብሬ አሁን በዚህ ያሉበት እድሜ ዝም ብዬ ወደኋላ ከብዙ ዓመት በፊት ሳያገቡ እነ ጋሻውን የመሳሰሉ እነ መሲን የመሳሰሉ የታገሱን የመሳሰሉ ልጆች ሳይወልዱ እነ ቅድስትን የመሳሰሉ ልጆች ሳይወልዱ ገና ወጣት ሆነው በእናትና በአባት ቤቶ ምን አይነት ልጅ ምን አይነት ወጣት ሴት ልጅ ነበሩ። ስገምት ሞገደኛ ነበሩ። ዝሎሽም ቢመጣ እንዲች አስጎንብሼ ካላሸነፍኳቸው አልገባም። በምንም አይነት አንደኛ አለቃ ነኝ ከሰፈሩ። አዎ አለቃ ነኝ። እንደዚች ደፍቄ ነው እምዘለው ሰማዩን ነክቼ። ሰማዩን ነክተው? አዎ። ለእናትና ለአባቷ ስንተኛ ልጅ ነው? ለእናትና ለአባቴ ወንድ ልጅ የለም እንዴ? አሉ 4 ነበር የተወለድነው። እኔ ነኝ ታላቃቸው። አንዱ ብቻ ነው ለእኔ ታላቅ፣ ከበደ የሚባለው። የማይረሱት ታሪክ እንደው በልጅነቱ እስኪ
የሚያስቅ ገጠመኝ እኔ እንጃ እንደው ምንም ነገር እኔ አግብቼም ጣምም ያለው ከባለቤቴ ጋር አልተኛም። እናቴ ጋር ነምበርም ታማቶቼ ጋር እሺ ነው የምተኛው። ታማቶቼ ጋር የተኛው ምን እያልኩ ስኖር አንድ ቀን በቃ ተሰርቄ ወደ እናቴ ቤት ገባሁ። እንደው ተያውኝ ገባሁ። ተዛ ወዲህ ግቢ ታረቂ ቢባል አይ አይሆንም አልኩ። ወደ ገጠርም አልገባ አልኩ። ጉዞ ወደ ቅድስት ሀገር ኢየሩሳሌም። ተወለደ ጌታ ተወለደ። ጉዟችን እንደ እስራኤል ዘሥጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝብ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል ዓለት ውስጥም እናልፋለን። ከጭንጫ ዓለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። በኢያሪኮ ከተማ ከኤልሳ ምንጭ በረከትን ተጎናጽፈን ወደ ቅድስቲቱ ሀገር ኢየሩሳሌም በደስታ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ተወለደ ጌታ። የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ውሃ ወደ ወይን የተቀየረበትን ቃና ዘገሊላን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም። የእናቴ ወንድም መጥቶ ወሰደኝ አዲስ አበባ። በቃ እዚህ መጡ። እዚህ መጣሁ። በቃ እነዚህ ልጆች ተወለዱ። እነዚህ ልጆች ኧረ ብዙ ዓመት አገልግያለሁ። ወደ 8 ዓመት 9 ዓመት። የት ወንድሜ እናቴ ወንድም ጋር ነው። ትምህርት አስኳላ አልቆጠሩም። አየኝ ነው። አዎ እሱ እንትን አለ ዳራኝ ኳለኝ በ8 በ9 ዓመቴ። ከዛ በኋላ ከሱ ጋር እየተደባደብኩ ለምን ኖርኩ። እንዲሁ ለምን ይደባደባል? በዛ ወጣሽ በዛ ገባሽ። አልወጣሁም አልገባሁም ይላል። አልወጣሁም አልገባሁም። በምንም አይነት እንጂ ቅመሽ አንቺ ቅመሽ እንደ እርሶስ እንካ ቅመሽ ይሉታል እንደ ተበዛማ አይቀር። አንድ ቀን ፋሲካ አብረን ሄድን። እሷ ጌጦን ያግጬ አሁን እነዛ ውሽንቦች ናቸው አለ። ኧረ ውሽንቦች አይደሉም እለዋለሁ። ናቸው ይዞኝ ጭቅመሽ ካልኩና ደግሞ እኔ ሸሚዙን ይዤ ላጥ ሸሚዙን ታረግ
ቆይ ለእህቶቼ ነው የማሳያቸው አለና ያችን ነጠላ ሸሚዞ ሰበሰበና እንደዚህ ይዟል ይዞ ቤቱ አስቀመጠ። በኋላ ሄድና ያንተ ትዳር ሊፈርሳል፣ በቃ ነገ ይፈርሳል ስለው ተይው ይቅር አላሳያቸውም ማለት እውነቴን እኮ ነው። ማርያም በጣም ዘደኛ ነው። እንደ ብታሳያቸው ያንተና የኔ ትዳር በቃ መፍረሱ ምንም መኖር አይቻልም አልኩት። እሺ አለ። ያችንን የተቀደደችውን ድብቅ አረገና ተቀመጠ። አቶ ንጉሴ ናቸው? አዎ ሌላ አላውቅም እኮ ያው የባላገሩ ነበር። ጥየው ላጥ ብዬ እሱን ከእድሜ ያለ እድሜ ነው ያኔ እዛ። አዎ እሱማ ገና ታማቶች ጋር ነው የምተኛው እንጂ ተወንዱ ጋር አይተኛም። መሰረተ ትምህርት አልተማሩ? አዎ ልጆችን ታሳድግ እንዲሁ ጀበናና ስኒ እየሰጠሁ እንዲሁ ብማርህ ድረስ ወይኔ እሱ ብቻ ነው የሚያናድደኝ። ማርያም ምን ይሆኑ ነበር የሚማሩ? ብማር ማንም አይችለኝ ነበር። በሂሳብና ለንግዱ አገሪቷን ማዞራት ማርያም የት ሀገር ያልደረስኩበት ሀገር አለ እና ሻሸመኔ እና ቶሎ ድሬዳዋ እና ቶሎ በምሳ እና ቶሎ አብዛኛው እኮ በትምህርት እኮ ያን ያህል አይደለም እኮ አብዛኛው ነጋዴ። አዎ የለም የኔ አያት አጎቴ ማለት ለሷ ልጇ ማለት ነው። የእናቴ ታናሽ ወንድም ዳቦ ቤት ነበረው እና ዳቦ ስትቆጥር አልተማረችም፣ ግን ቤተክርስቲያን ረጅም ዓመት አቃቢት ሆና ያው የካህን ሚስት ስለሆነች ዳዊቱን ምኑን በቃሏ ይዘዋለች። እና ልጇ የእናቴ ታናሽ ወንድም የኔ አጎት ዳቦ ቤት ነበረውና ዳቦ ስትቆጥር 1 2 3 4 5 6 7 8 9 10 ትልና 1 10 ደግሞ እስከ 10 ትቆጥርና 2 10 ከዛ እንዲህ እያለች እመዬ ነው የምንላት። እንዲህ ምናምን ስንላት ብዙ የልጅ ልጆች አለን ይጠፋታል። አስጠፋችሁኝ ትልና እንደገና አምጥታ ቅልቅል ትቀላቅለውና ወይ ጉድ ይቆጠራል 2 ብላ እንደገና ትቆጥራለች። እና ዘደኛ ነበሩ የድሮ እናቶች። ኧረ አይችሉኝም። አሁን ተምረናል ከምንለው ከኛ በጭንቅላታቸው የሚሰሩት ሂሳብ ትልቅ በጣም ነገር ነው። እኔ በጭንቅላቴ ነው የኖርኩት። ጭንቅላቴ በመቤቴ ስም በድንግል ስም በጭንቅላቴ ነው የኖርኩት እንጂ በምንም በማንም አይችሉኝ። ምሷ አምሉ ነጋዴው በሙሉ አጅሪቷ እኮ ነች ነው የሚሉት። መጣች ከተባለ ኧረ መጣች ከተባለ ማሸበርዬ መጣች ነው። መኪናው ገና ሲመጣ መጣው ተሰልፈው የያዝኩትን ዕቃ ጭኜ ስገባ ነጋዴ ነበሩ። ኧረ በስመ አብ ያን ሁሉም ቆጥርልህ ከዳገር የረገኩት ነው እንዴ? ኧረ ለሽርሽር መሰል ለሽርሽር መሰል እኔ እኮ አልገባኝም። ዕቃ ባይሱዚው በዚህ በሙሉ ጫን አርጌ ነው። ብማር ኖሮ እኮ ስላሉኝ እኮ ነው። ብማር እንዴ ከዚህ በላይ ምን ይሰራሉ ቢማሩ? ኧረ በስመ አብ እሱማ እንደው እንዲህ ሸክ እያደረኩ የሚጻፈውን ልነግርህ አልችልም ነበር። እኔ አሁንም ሰርተዋል በወዝ ነው። እኔ አሁንማ በቃ እንግዲህ የተረከበ ይረከብ ታልተረከበ የራሱ ጉዳይ ብዬ ወደ ኢየሩሳሌም በቃ 2 ዓመት ያሁን ቤት ተዋልኩ። አንዷን ተካው ይኸውና እኔን የሚያቃጥሉት በእርሶ እግር ወጣለች። ጎበዝ ናት፣ ምንም አትሳሳትም። ሂሳብ ይህቺ ቅድስት ነች ተምራለች 12 ድረስ እና ጎበዝ ናት። ሂሳብ ዋናው ሂሳብ ነው። ሂሳብ ጠቅጥቃ ነው። እሷማ እንደ ሽብሬ አይደለችም እየተባለች ከሽብሬ ትወጣለች። ስሞትም እኮ ሽብሬ መባሉ ራሱ ከሂሳብ ጋር ይገናኛል።
ሽብሬ እስቲ እባክህ ብሩ አያልቄ ደግሞ አላለቀ። ወይኔ ኧረ እባክህ ዘምርልኝ። ቆይ እማማ ሽብሬ አቤት። በጣም ደስ የሚሉት በህይወቶ ምን ሲያደርጉ ነው? ስሰራ ስራ ሲሰሩ። እቤት ቁጭ ስለሆን ምን ልስራ? አሁን ደግሞ ሳየው ጉልበቴ የለም ተቀንሷል። ማርያም ምንድነው ዛሬ ነገ የምሰራውልና ሌሊቱን አስባለሁ። በኋላ ሳስበው ገደል ይሆንብኛል። እንዴት አድርጌ አብሬያቸው ዛሬ ልሄድ እንዴ እልና እዛም የሚያስረክቡበት ናዝሬትና ደብረ ዘይት ብድግ ስል ጉልበቴ ያቅተኝ። ስንት ዓመቱ አሁን? እኔ ምን ያልኩት እድሜው ጠቅላላማ እኔ እንጃ አላውቀውም። 6 7 8 እና 7 አይሆን? ምንድነው 8 እና 7? 8 እና 7 ይወጣል። አይ አላውቀውም። አንድ ላይ ላገናኘው የልጆቼ 8 እና 7 ማማ ሽብሬ 87 ላድርገው። 87 አይደለም አይሆንም። እንደሱ እንዳለ ወይን 7 ይሆናል ወይም 27 ነው 7 አይ ማማ ሽብሬ ወይ ጉድ! በእውነት ኢየሩሳሌም መቅረት የለበትም በየዓመቱ። እስቲ እንግዲህ መጀመሪያ ልጆቹ ይዳረሱ። ዘንድሮ አሁን በስንት ልጅ ነው ሄዳል? በሁለት ልጅ ስፖንሰርነት፣ በሶስት ልጅ በለው እንግዲህ ስፖንሰርነት። ይቺ ያሞሸረችኝ የሙሽራ እንትን ታይቀራት የሞሸረችኝ ሲመጡ የተቀበሉት። ሶስት አይ አጥፍተዋል። ግን መካሪ የላቸው እንዴ? መካሪ ቢኖራቸው አንዱ አንድ ጊዜ ልጆቻቸውስ አንዱ አንድ ጊዜ እዛ ሀገር አሉት። ስቃይ ነው አሉት ሲኖር። የስላሴ ባሪያ ይሉ ነበር ኢየሩሳሌም እያለ ስልክዎት ላይ የስላሴ ባሪያ በጣም ይወዱታል። እርስዎ ይቴ ነው። ይታገሱ ነው። ይሄው አሁን እንኳን እኛን ጥሎን ሄደ እኮ ይመጣል። አሁን ኧረ በስመ አብ በመኪናው እንኳን እንዳያደርሳችሁ እያሮጣ እድሜዎትን ግን ያጣሩ። ኃይለ ሥላሴም ደርሰውበታል እንዴ? አዎ ደርሰውባቸዋል። ኧረ አንዴ ሞቴል ነበረችኝ፣ እርጉዝ ነበርኩኝ። እሺ አቆራርጫቸው ሲሄድ 4 ብር ሰጡኝ። ማን? እርጉዝ ቆኝ። ማን ናቸው? ኃይለ ሥላሴ እንዲህ ፊት ለፊት? አዎ በመኪናቸው እንደዚህ ሲያልፍ ላቆራረጥ ስል አቆሙ መኪና። እሺ አቆሙና 4 ብር እንዲህ አዳዲስ ነች ብታይ፣ አዳዲስ ብር ነው የሚባለው። ጠገራ ብር ያኔ ጠገራ ብር አይመስለኝም። 4 ነች ዝርዝር ብር። እሺ 4 ሰጡኝ። እሱን 25 ኪሎ ገዛሁ። 25 ኪሎ ምን ያረቄ እህል ለምን ያረጣው? እሱንም አወጣለሁ በቃ። እሳቸው እርጉዝ ሆነው እርጉዝ ሆኜ መውለጃ ደርሶ አቁም ያሉና እሳቸው እጃቸው መቼም ልዕልት ትመስላለች። የኃይለ ሥላሴ ማርያም ቀይ ናት። ምን አሉ ታዲያ? የንጉስ እጅ ነኩ። አመስግኜ ሄድኩ። የንጉስ እጅ ነኩ። አዎ እንዲች አመስግኜ እግዚአብሔር ይስጥልኝ ብዬ እሳቸው መሆናቸውንም አውቃለሁ፣ ለይቼ አውቃለሁ። ከዛ ወደ ደርግ ሄዱ። ወደ ደርግ ነው መሰለኝ። የደርግ ጊዜ እንዴት ያስታውሱታል? በደጃፋችን ላይ እንትኑን ውርውር በደጃችን እየሮጡ ያልፋሉ ወደ እንጦጦ ማርያም። ለምን? ወደ ገብተው ነው ሲገቡ ኃይለ ሥላሴ ለውጡ ላይ ማለት ነው። ለውጡ ላይ እሺ ከእሳቸው የሉም እና ይሄ የእሳቸው አሽከር ሲገባ ወደ እኛ ጋር መንገድ አለው፣ የማርያም የእንጦጦ ማርያም መንገድ አለው። ወደዛ እየሮጡ ሲሄዱ ኮዳውን እንዲህ እየወረወሩ ሲሄድ አይዟችሁ አሉ። እናንተን? አዎ እኛ ፈርተን ስንንቀጠቀጥ እነሱ አይዟችሁ አሉ። ደርጎቹ ተሻገሩ ሄዱ። በማርያም በኩል ይወጡ። አሁን የምገኘው ከእማማ ሽብሬ ቤታቸው መጥቼ
4ኛ ፎቅ ወጥቼ ነው ያለሁት። በኢየሩሳሌም በነበረን ጉዞ በጣም ያዝናኑን፣ ያጽናኑን፣ ያስቁን፣ በጣም ያበረቱን ነበረ። መንገዱን ድካሙን ያስረሱን ነበር እና ዛሬ ልጠይቃቸው መጥቼ ነው። እንግዲህ ዛሬም ቀጥለዋል። እማማ ሽብሬ የሙሽራ ስሞት ማን ነበረ? አማቶቹ አማቶቹ ባንችርጋ ኃይለሥላሴን አስታወስኮት፣ ደርግንም አስታወስኮት። ትንሽ ነገሩን ከዛ ወደ ኢህአዴግስ እንዴት ነው የሚያስታውሱት ነገር አለ? እነሱ እኮ ደህና ናቸው ብለን ነበር። እሺ እንዴ ቢሞቱም እንኳን ደረታችንን እየመታን አልቅሰናልና ለነሱ እንትና ሲሞት መለስ ሲሞት ቀበሌ ሂዱና አልቅሱ ተባልን። ደረታችንን እየመታን አለቀስን ነው። እማማ ሽብሬ እርስዎ መንግስት ቢሆኑ በኢትዮጵያ የመጀመሪያ ስራዎት ተቀዳሚ ስራዎት ምን ይሆናል? ከሰው ጋራ መኖር፣ ከሰው ጋራ መምራት፣ ከሰው ጋራ አብሬ ለመኖር የምመራው ግን ትንሹንም ትልቁንም አልሉ እኩል አንድ ላይ ለማድረግ ነው ፍላጎቴ። በጣም ደስ ይላል። በጣም አሁን አንዱን ትተህ አንዱን አታነሳም። ከሁሉም ጋራ ለመኖር ነው እቅዴ። የአንዱ ቢጠላኝ ምን አገኛለሁ? አሜሪካ ኖረዋል? አልኖርኩም። አንዱ ልጅ አሜሪካ ስለሆነ አይ አልሄድኩም። ለምን አይሄዱ? አይ አሁን እኮ እድሜው ሄደ። በቃ ኧረ ገና ነው እንዴ? ምን እንዳደረግ እንዴ? ያንን ዳገስ ብሄር ኖሮ አንዷ ቤት ጥልቅ ብዬ ነበር የምሰራው። ኢየሩሳሌም የመጀመሪያ አይደለም ማለት ሲቆርቡ? አይ የመጀመሪያ አይደለም። ያው ቆርቦ ሲመጡ ብዬ ነው። አይ ቆይተዋል? ቆይቻለሁ። ስንት ዓመት? ወደ 3 ዓመት ነው 4 ዓመት ኮሎኛል ተቀበልኩ። እንግሊዝ ለምን አልሄዱም? እንግሊዝም አልሄድኩ። ይኸው እኔ ስራዬን ነበር ማባር። አልፈልግም እያሉ ነው እኔ ብለውኛል። እኔ ምራቴም እንትኑን ቲኬቱን ቆርጣ ሰጣኝ ነበረ። እኔ ስራውም እዚህ ያለውን ስራ ነው የማፈቅረው። መንገዱን አላፈቅርም፣ መሄዱን አላፈቅርም። አይቶ ጎብኝቶ ልጆት ሴት እንዳለ እንደው ምን ላይ እንደወደቀ ምን እየሰራ እንዳለ አገሩን ማየት እኮ ትልቅ ነገር ብላኝ ነበረ። ምራቴ ደግ ሰው ነች። እና አሁን ይሄዳሉ? እኔ እንጃ መሄዴን አሁን እንኳን አስታውሽዎታል? አሁን ይሄዳሉ? አሁን እንጃ አልሄድም። እንደው እስኪ አሁን ላለው ትውልድ እስኪ እንደው ምን ይመክራሉ? ስራ ይወዱ። ለምን ስራ? እኔ እንዴት ስራ ነው የምወደው። እንደኛ ደፍሮ የሚሰራ ሰው የለም ምንም ነገር። አረ እየሰራ ነው ማማ። አይ ተወኝ በይ። አሁን በጣም የሚያናድደውት ምንድን ነው? ቤቴን በማየቴ ብተካበት አልናደድም። የፈረሰውን ቤት ሆን ነው? አዎ እሱን ሳይ ብቻ ነው የምናደድባቸው። ቦታውን የፈረሰበትን ቦታ እግዚአብሔር ያውቃል፣ ፈጣሪ ነው። በሉ አሁን አንድ ዝማሬ ዘምሩልንና በቃ ዘምርልኝ። አይ እርስዎ ነው የሚዘምሩ እንዴ? እንደፈለጉት። ኧረ በእግዚአብሔር አይሉ? አዎ ሲሉ ነበር እዛ እንዴ ገሊላ ባህር ላይ ጀልባው ላይ ገሊላ የባህሩ እኮ ነው። እንደው ያንን ጭቃውን እንደ ፈረንጁ እንደው ቀባታት ልጁን እቅፍ አደረገን። አቤት እነሱ እንኳን እምነታቸው ዘልቁ የሎጥ ባህር አፈሩን የሙት ባህር ላይ ልጁን እቅፍ አድርጓታል። እኔ 1 ዓመት ትሆን እንደዚህ ነች፣ ትንሽ ነች፣ ንጥረ ነገር ስላለው። በስ እኔ አንዱ እንደዚህ እንትን አቅቶኛል፣ ደክሞኛል፣ እንደዚህ አድርጌ እንትን ስል እግሬን እንደዚህ ልብሴን እንዲህ አደረጉና እግሬን ልቅ አድርገው ቀቡኝ እንደ ቅቤ። እሱን ቅቤ ነው የሚመስል፣ ቅቤ ነው እሱ። ቀቡኝ በቃ። እንግዲህ እግዚአብሔር ያክብርልኝ። አጠቃላይ እንዴት አገኙት? የኛ መስተንግዶ የቋንቋ አይነሽ ሚዲያ እና የኤላ ኮቴት የኛ እናንተ ጉዞ ክፍል እንዴት አገኙት? እስኪ
ለሌሎቹ እስኪ ይናገሩ የተሰማሁትን። በጣም እምወዳቸው ደግሞ በተለይ ደከመኛ ይሉ ያንዱን ታንዱ ሻንጣ ተሸክመው አንዱ ጠፋብኝ እያለ ሲያፈጥባቸው ወይኔ እንደው አንድ ምሬታት አልሰማባቸው መለየቴ በጣም ነው። በጣም እናንተ የምትናፈቁ ናችሁ ወንድሞቹ እህቶቹ። እግዚአብሔር እድሜውን ጤናውን ያብዛላችሁ። ስብከቱ ደግሞ ሰማይ ላይ ዘገንን ስንት ቀለማትን? 3 የህይወት ቀለማት አሏቸው። አረንጓዴ የእጽዋት ቀለም ነው። እጽዋት ከሌሉ እኛ መኖር እንችላለን? አንችልም። የህይወት ቀለም። ቢጫ የፀሐይ ቀለም ነው። ፀሐይ ከሌለ እኛ መኖር እንችላለን? አንችልም። የህይወት ቀለም ነው። ቀይ ደም ነው። በውስጣችን ደም ከሌለ መኖር እንችላለን? ስለዚህ የህይወት ቀለማችን ለዘላለም ገና 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 ይውለበለባል። ስብከቱ የሳቸው ዝማሬ ያንተ ምን ያህል እዛ ስንዘምር ኢየሩሳሌም በማሸብሸብ አንደኛ ናቸው። መርከቡ ላይ ትዝ ይለዎታል። አስማ ኬብል ካሩ ላይ ወደ ቆሮንቶስ ገዳመ ቆሮንቶስ እንመጣ። ቋንቋዬ ነሽ ድንግል መግባቢያዬ መልሴ ማገኝብሽ ከጌታዬ መልሴ ማገኝብሽ ከጌታዬ ባንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት ቋንቋዬ ነሽ ድንግል መግባቢያዬ ጨብጨባል መልሴ ማገኝብሽ ከጌታዬ መልሴ ማገኝብሽ ከጌታዬ ባንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት በምን ስራዬ ነው ከፊቱ የቆምኩት መቼ በቅቼ ነው ስሙን የጠራሁት አስታራቂ እናት አንቺን ስለሰጠኝ ስለ ቃል ኪዳንሽ አቤት ልጄ አለ ስለ ቃል ኪዳንሽ ስለ ቃል ኪዳንሽ አቤት ልጄ አለ ቋንቋዬ ነሽ ድንግል መግባቢያዬ መልሴ ማገኝብሽ ከጌታዬ መልሴ ማገኝብሽ ከጌታዬ አንቺ ቀርብ ያለው ከአምላኬ ፊት ቤቴ ሞልቶልኛል በበረከት ቤቴ ሞልቶልኛል በበረከት። ቃልዎት ያሰማልን። አሜን። ቃልዎት ያሰማልን። ተናፋቂዋ እናት ደግመን እንመጣለን። ዛሬ በዚህ መልኩ መጥቼ ስላየሁ ደስ ብሎኛል። እሺ ደስ አለ። ብዙ ነገር ቦታ አብረን እንሄዳለን። አሜን። ግብፅ እንሄዳለን። አሜን። ቱርክ እንሄዳለን። አሜን። ኢየሩሳሌም መልሰን እንደግማለን። አሜን። ግሪክ ደግሞ እንሄዳለን። እሱ እንደቸራባ ኑሩልን። አሜን። ልጆችዎትንም ይጠብቃል። አሜን። እናንተም ተባረኩልን። ቻው። ተባረኩልን። ጉዞ ወደ ቅድስት ሀገር ኢየሩሳሌም። ተወለደ ጌታ ተወለደ። ጉዟችን እንደ እስራኤል ዘሥጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝበ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል ዓለት ውስጥም እናልፋለን። ከጭንጫ ዓለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። በኢያሪኮ ከተማ ከኤልሳ ምንጭ በረከትን ተጎናጽፈን
ወደ ቅድስቲቱ ሀገር ኢየሩሳሌም በደስታ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ውሃ ወደ ወይን የተቀየረበትን ቃና ዘገሊላህን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም